ራሱን እየቆነጠጠ በምንድነው በዚህ ቂጡን በምንድነው የወጋሽ ታናግሪዋለሽ? አራት ሌዲ እኮ የሚያንቀሳቅስ የሆነ ስላጠላጣራ ነው እንጂ አሜሪካ የሚኖር መለኩሲያውን ከጥቂቶች በቀር ሁሉም ሴት አንቀሳቃሽ ይመቸው። ይህን ደደብ ዲያስፖራ ይጫወትበት። ፋክቱ እርሶ እያልሽ ቀጥል። ያ አንተ ነው ማለት ያለብሽ። አንተ ነው እያበሳበስሽ ከማትያዝ ጀምሮ ምን አባቱ ሊያመጣ ነው የምልሽ እኮ ምንም እኮ ያመጣ ምንም አባቱ ማያመጣ። ይሄን ኮፍያውን አውልቆ ነው መግረፍ ያለበት። አማራ እያላገጠብን እኮ ነው። እንዲህ አይነትን ባስታርድ መለኩሴ ማድረግ የለብሽ። ካድሬ እኮ ነው አልኩሽ። ይሄ እኮ በግንቦት ሰባት ሲዘርፍ የነበር ነው። አሁንም ውጭ ሀገር ያለውን ዲያስፖራ የሚያደነዝዝ እኮ ነው። አማራ እየተጨፈጨፈ ምንድነው ያለው? ተሰባስባቸው ገዳዮችን አትግደሉም በሏቸው፣ ማመልከቻ አስገቡ። ይሄ መሪ ብሆን ቀሚሱን ቀድጄ ቂጡን ወግቼ ቃሊቲ ነው የምወረውረው። ልንገርሽ እንደተናደደት ትግሬ ምንድነው የምትይው? የኮፍየው ስም አለው ምስማክ ነው ምንድን የምትይው? እሱን እኮ በቴስታ ነቅንቀሽ ቂጡን ወቅተሽ ማባረር ነው። ህዝብ እንዲዋረድ ማድረግ በቪዲዮ እየቀረጽ በካልቾ እያነጠረሽ ማባረር ነው። ከቤተ ክርስቲያን መስቀሉን ቆርጠሽ ታባረዋለሽ። እኮ ከሃዲ እኮ ነው። ህዝቡ ተነሳ አላለም እኮ አይችልማ። ይባረራል። ማቲያስ ያባረዋል። አሰራሩ አንድ ነው። ወያኔ እኮ ነው። ወያኔ አልፈረሰም። ስለዚህ መናገር አይችልም። አየሽ ግን እሱ ማለት የነበረበት የሰውዬ ከግንቦት ሰባት ካድሬ ጀምሮ ሌባዎች ናቸው። መሳይም ሌባ ነው። ይሄም ሌባ እኮ ግንቦት ሰባት ማለት እኮ የአማራ ገዳይ ነው። እነዚህ እኮ አባላት ናቸው። መሳይ ነው። ይሄ መሳይ ራሱ ለዩቲዩብ ገቢ ነው። እንደው አባታችን እንደው የመጨረሻ የሚሰጡት አስተያየት ነው። አስተያየት ምን ታደርገዋለህ እንግዲህ አማራ ማለት አየሽ ክርስቲያኑ እንግዲህ ተሰባስቦ አለ አይደለም ተሰባስቦ ገዳዮችን አትግደሉን የሚል ነገር ሰላማዊ ሰልፍ ያደረግ የተሻለ ተመልከች። ገዳዮች እነማን ናቸውስ? ከኦሮሞ ወጡ ጽንፈኞች ይባላል። ኦሮሞ እንደ ህዝቡ ታያለ ወንድም አትጃጃል። አማራ ቀስ እያለ እየጨፈጨፈ ነው። የአሩሲ ጽንፈኛ እስላም ነው የገደለ። ኦነግ ነው የገደለ። ኦነግ ሸኔ ነው የገደለ። ለምን ትዋሻለህ? ኦህዴድ ነው የገደለ። መንግስቱም የሸፈተውም አንድ ላይ ነው የሚሰራ። አማራን በማጥፋት አንድ ናቸው። ስለዚህ ጴጥሮስ ነው ምናምን የምትዩ ቀሚሱን ቀደሽ ቂጡ ላይ ቤንዚን ታረጊበታለች፣ ፓንቱ ላይ የውስጥ ሱሪው ላይ ከዚያ ክብሪት ትጭርበትና ሲንቀለቀል ይሮጣል። ያለ ማትረፍ ውሃ የሚግባ ምንም አያገባል። እንዲህ አይነቱን ሲኖዶስ ከአብርሃም ጀምሮ ቀሚሱን እየቀደድሽ በቤንዚን ቂጡ ላይ እያርከፈከፍሽ ማባረሩ የኛ አይደለም ብያቸዋለሁ። ኦርቶዶክስ የተያዘችው በጠላት ነው። ጠላት ነው እየመራት ያለው። ጳጳስ ሳይሞት ጳጳስ አይሾምም ይላል። ማን ላይ? ፍትሐ ነገሥት የራሱ ኦርቶዶክስ ሕግ አንቀጽ 41 ላይ። እነዚህ ግን ጳጳሱ ሳይሞት ጳጳስ ሹመዋል። ታምራት ላይ እኔ ነኝ ያባረርኩት ብሏል የመጀመሪያ ጳጳስ። ዛሬ ለምንድን ነው ተራ በሆነ 2 ሚሊዮን በማይሞላ ትግሬ ከሃዲ ከዚያ በወጣ ጠላት ለምን እንመራለን ነው? ማቲያስ ሸርሙጣ ነው እያልኩሽ እኮ ነው። እኔ ነኝ ማቲያስ ቺኮችን የሚለበልብ ተራዱርየ ይለበልብለት። ለምን በሉ ፕሮፌሰር ሙሴ ዶክተር ሙሴን ያጋለጠው ሂጅበት። ይሄን ማቲያስ ራሱ መጋለጥ አለበት። እኔ አይደለም ያልኩት እኮ ማቲያስ ብዙ ሽማ እንዳለው ይታወቃል እኮ። አሜሪካ አለው፣ አውሮፓ አለው። ሳውሪዎስ እኮ ወንድ ልጅ ያለው 34 ዓመት ልጅ። አንደኛው ደግሞ አፍሪካ ሀገር 2 ካሳ ቢራ ይዞ የሚደንስ ነው። አይተሽዋል? ያኛው ማን ነበር ስሙ? ቄስ ከድር። እሱ ቻድ ነበር። ቻድ ኪዮስክ አይተሽዋል? እንደዚህ ምንድን ነበር ይሄ ቢሮዋን ይዛ። ቄስ ከድር ደግሞ እዚህ ጋር 2 ቢራ ይዞ እንደዚህ አይተሽዋል? ሲሄድ እንደዚህ ዳንስ እኮ ነው እንደዚህ አይሽው። ይሄ አሁን ጳጳስ ነው።
ሊቀ ጳጳስ ኦሮሚያ እነዚህን ቀሚሳቸውን ከአብርሃም ጀምሮ ቂጡን እያቃጠልክ ማባረር ነው። አማራ አንተን አስሮ የያዘህ ሲኖዶሱ ጌታቸው አሰፋ ያቋቋመው ነው። ጳጳስ ሳይሞት ጳጳስ በድምፅ የተሾመ አይደለም። መንፈስ ቅዱስ አያውቀውም። መኪና እንዳትነዱ ይላል እኮ። አውቶሞቢል ማሽከርከር አይቻልም በኦርቶዶክስ ሕግ። ጳጳሳት መኪና ውስጥ አይገቡም። በቃ ልንገርሽ፣ ቪኤይት መኪና እኮ ነው የሚነዳው። ዛሬ እኮ ጸበል ለመርጨት ልንገርሽ፣ አነስ ያለ መኪና ከላክሽለት ቶዮታማ ያይገባልሽ። የዚህ ሀገር ቄሳው አይገባም። ኧረ እንደው አባታችን ጸበል እርጩ ልብትይ ሰበርባን አለህ ወይ ደግሞ ጄምስ ያለ እንዴት ነው? ጄምስ ያለ ያለሻል ይሩ ሞባይል ይዞ እኮ ነው ብርጅስቶን ተሻ ከዚያ መኪና አለ መኪናው ምንድነው ሞዴሉ? ቶዮታ ካልሽ ቶዮታ እግሬን ያመኛል ትንሽ ችግር ስላለው ቶዮታ አነስ ትላለች። ሌላ ነገር የለም። እንደው ጥቁር መኪና አለኝ ወይ ደግሞ ጄምሲ ወይ ካዲላክ። ካዲላክ ጥሩ ነው። ይሩ ግን ስንት ነው? አየሽ ሰበርባን አለ ብለሽው ሞዴሉ ተመልከች። እንዲህ አይነት መለኩሴ ነው የተፈጠረው። ከዛ ይሩ ይልሻል 2015 በኋላ ከሆነ አይመጣም። 2013 ነው። አሁንማ እንዴ 25 ነናል። 2020 ነው ብትይው አንድ መለኩሴ አንመጣም። ትንሽ ችግር አለው። ትንሽ 4 ዓመት መኪናው ስለተነዳ እዚህ ሀገር ደግሞ ለንግድ ስለሆነ ልጄ ታውቁታለች። ትንሽ ሳይነስ አለብኝ። ትንሽ ጓደኛ ካገኘህ 2024 ወይም 25 ተከራይ ምን ችግር አለው? ደግሞ ለቀን 150 ብር አለም እንዴ? እሺ አባታችን እንዴ እንከራያለን። ካዲላክ ይዘሽ ሄደሽ ከፍቶ ያያል። ፎጣውን አፍንጫው ላይ አድርጎ ተጠርቷል። ልጄ እንዴት ነው? ሰላም ዋላችሁ። ሲክተ ሰላም ጀርባን ትገጫገጭ ያደረግሽና እንዴት ነው? ቆይ ሌላ 3 ዲያቆን አብሯል። ምግብ ተመጋቢ ሌላ ኃይል እኮ ነው። ሌላ ግብረ ኃይል እንደ ዘመነ ካሴ አጃቢ ይዞብሽ ይመጣል። አጃቢው ደግሞ አንዱ ይገባና አባታችን ትንሽ ሽታለው ትንሽ ንገረው ወንድማችን ይሄ ትንሽ ሽታለው እንዴት ነው እንዴት ትንሽ ሽታለው እያሉ ነው። ትንሽ ተቀይረው ከዚያ ምን መሰለሽ ቤት ይገባሉ። ዶክተር ቤት ገብተው ደግሞ እዚያው ቸርች ውስጥ ይጠብቁሻል። ወይ ደግሞ ራሳቸው ቤት ቀይረስ ይዘህ ስትመጣ እንነጋገር ብለው ይገባሉ። ያ ተንደርድሮ ሄዶ ቀይሩ ሊሉ አዲስ መኪና የ2026 ገና 25 ነው 26 ይዞ ይመጣል። ገጭ ይላል። ይሄ ነው አባ ልጄ በቃ ነፍስ በሰማይ ትጽደቅ። ይሄ ነው እንጂ በቃ ሁሉም ነገር አሁን ደስ ይላል። እንዴት ነው ስራ ምንድን ነው? ኦቨር ነጅ ነኝ ካልሽ አለቀ ነው። ታክሲ ነጅ ነው ካልሽ አለቀልሽ። ስራ እንዴት ነው? አሁን ብዙ ሰው ሳያውቅ ኦቨር ነጅ ነኝ ይላል። ይሁን እስኪ ሚስትስ ስራ የላትም ልጆችም እሺ ይሁንስ በቃ እንዳኮረፈ ቤት ይደርሳል አለኝ ጓደኛዬ ሲነግረኝ። እንደው አይቲ ነው የምሰራው ኢንጂነር ነው። ጥሩ ነው ክፍያው በሰዓት እንዴት ነው ይልሻል። በሰዓት $7 ነው የማገኘው። ጎበዝ በጣም ፓራዶክስ የሆነ ነገር ነው ማየው። እንዴት ብትል ምዕመኑን የሚሰብኩት ይሄ ዓለም ቀሪ እንደሆነ የሰማይ አሞራ አርሳ እንደማትበላ እግዚአብሔር የፈጠረውን ጉሮሮ ሳይከድም እንደሚያሰብ ምን አልሻት? ያችኛው ድገሚያት። የሰማይ አሞራ ሳቢሰዋ የሰማይ አሞራ ሰርታ አትበላም። ወፎች ይባላል መጽሐፍ ቅዱስ ላይ ተመልከቱ። ወፎች አያጭዱም፣ አይዘሩም፣ አያርሱም፣ አይነግዱም። ተመልከት እግዚአብሔር የወፍን አፍ የዘጋ እግዚአብሔር የኛስ ምን ይሳነዋል? የሚዘጋው እኮ ምዕመኑ ነው። ክርስቶስ መጥቶ የቄስን ልሳን ሲዘጋ አይተሽ ታውቂያለሽ? ኢንፋክት እኮ እኛ አይምሮ ቢኖር
ኢየሱስ መጥቶ አፉን ሲዘጋ አልታየም። ቀጥታ ምዕመኑ ነው ዳቦና ምን ተሸክሞ መጥቶ ጉሮሮን የሚዘጋለት። ቀጥይ እና የሚናገሩትና የሚኖሩት አንድ አይደለም። አሁን የሞደርን መኪና የሚመኙት 666 የሚሏቸው ለምዕመኖቻቸው የሚያስረዱ ኢንጂነሮች የተፈላሰፉበት ነው። ዲዛይነሮች ኢንላይትመንት ያሳዩበት ነው። ገብቷል? የዓለም ሕዝብ ሰልጥኖ ኢንላይትመንት ነው አይቶ ኦልሬዲ ወደ ጨረቃ ጉዞ ላይ ነው። አባ ደግሞ ቤተክርስቲያን ሲገቡ ምዕመናን እንግዲህ የሰማይ ወፎችን ታያለ፣ አያርሱ አይቆፍሩ፣ እግዚአብሔር የፈጠረውን ጉሮሮ ራሱ ይዘጋዋል። አየ እንዲህ አይነት አፄ ቴዎድሮስ እኮ ዲያቆን ነበር ታውቂያለሽ አይደል? ልብ ጋሻ የሚባል ቀራኒዮ እዚህ ሞታ እዚያ ነበር የሚማር እናቱ እዚያ ነበር ያሉ። ልብ ጋሻ ትባላለች አፄ ቴዎድሮስ ያደገበት እና እዚያ ዲያቆን ነበር። ትንሹ ነው አይቷቸው እኮ ነው ተበሳጭቶ በኋላ ስልጣን ሲይዝ ቂጥቂጣቸውን የገረፋቸው። ቀጥይ እና አሁን እኚህ አቡነ ጴጥሮስ የሚባለው ሰውዬ አንተ ልበለው 3 ነገር ነው የኦፕሽን የሰጠን ለምንታረደው። አንዱ እጃችሁን ወደ ላይ አድርጋችሁ አትረዱም በሏቸው፣ ሁለተኛው ጸልዩ፣ ሶስተኛው ንስሐ ግቡ ነው። እና እንግዲህ የአማራ ሕዝብ ጸሎት ከጀመረ 3000 ዘመን አስቆጠረ። ገዳዮቻችሁን በስብሰባ ገዳዮቻችሁን ሄዱና ሆ ብላችሁ አትግደሉም ብላችሁ አመልክቱ። አዎ እንዲህ አይነት ቀልድ ነው የያዙት። አቡነ ጴጥሮስ አሜሪካን ሀገር የፖለቲካ ጥገኝነት ጠይቀው የአሜሪካን ሲቲዝን ዜግነት የወሰዱ ሰው ናቸው። ኢትዮጵያ ውስጥ ጦርነት እንደሆነ ሰላም እንደሌለ የአሜሪካን መንግስት ሸውደው የወሰዱ ናቸው። አሁን ደግሞ አባልተው ኤርትራን አምጥተው የኤርትራ ሰላዮችን አስገብተው አማራውን ሸውደው አፈርደቼ ካስበሉ በኋላ ተመልሶ አሜሪካ ገብተዋል። ምክንያቱም እሳቸው ሌላ ቤት አላቸው። ሁለተኛ ሀገር የሌለው አማራ የአማራ አርሶ አደር አፈር እየበላል። ይሄ ነው ሚስጥሩ። ስለዚህ የሚናገሩትና የሚሰሩት በፍጹም አይገናኝም። ቤተክርስቲያን እንደውም እንደ ሃይማኖት ፖለቲካ ከፀሐይ በታች ዓለም ከተፈጠረ ዘመን ከተቆጠረ